ሰላም የኖር ሚዲያ ተከታታዮች እንዴት ናችሁ? ሳምንታችሁ እንዴት አለፈ? እያልን ዛሬ በመሃል ሜክሲኮ ወደ አፍሪካ ህብረት በሚወስደው መንገድ ላይ የመኖሪያና የንግድ ሱቆችን እየገነባ ያለውን አባይ ሆምስ ሪል ስቴትን አብረን እንጎበኛለን። በዚህ ቪዲዮ እነዚህ ዘመናዊ የመኖሪያ ቤቶችና የንግድ ሱቆች በምን ያህል የካሬ ስፋት አማራጭ እንደምናገኛቸውና በምን ያህል ዋጋ እየተሸጡ እንደሆነ በውስጣቸው ምን እንዳካተቱ አብረን የምናይ ይሆናል። ለቻናላችን አዲስ ከሆናችሁ ኖር ሚዲያን ሰብስክራይብ ማድረጋችሁን እንዳትረሱ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ እንዴት ሰላም እንኳን ደህና መጣሽ። እንኳን ደህና ቆይሽ። አረፍ በይ። እሺ በቅድሚያ ራስሽን ለተመልካቾቻችን አስተዋውቂልን። እንቁ እባላለሁ። በአባይ ሆምስ ሪል ስቴት የሽያጭ አማካሪ ነኝ። ስለዚህ በደንብ ዲስከስ ማድረግ እንችላለን ማለት ነው። እሺ በጣም አመሰግናለሁ። አባይ ሆምስ ሪል ስቴት ቀደም ባለው ጊዜ በምን ዘርፍ ይታወቃል? አባይ ሆምስ ወደ 70 ዓመት ያክል የቆየ ረጅም ዓመት የነበረ ድርጅት ነው። ሆምስ ወደ 3 የሚሆኑ እህት ኩባንያዎች አሉት። ከነዚህም ውስጥ የመኪና መገጣጠሚያዎችን በመገጣጠም አባይ ቴክኒክ በመባል ይታወቃል። ከዛ በመቀጠል ደግሞ ወደ 25 ዓመት የቆየ ደግሞ ቤች ትሬዲንግ የሚባል የኮንስትራክሽን ስራዎችን ሲሰራ የነበረ ድርጅት ነው። ለምሳሌ ሳይንስና ሙዚየም እንዲሁም ደግሞ ኦሮሚያ ኢንሹራንስ ትላልቅ የኮንስትራክሽን ስራዎች ላይ በሾሪንግ ስራ ይታወቃል። እንዲሁም ደግሞ ሶስተኛው ደግሞ እህት ኩባንያችን ቤች ሲዩት ይባላል። ቦሌ ፍላሚንጎ ጋር ዱፕሌክስ አፓርትመንት ሙሉ ለሙሉ ሰርተን አስረክበናል ማለት ነው። እሺ ለተመልካቾቻችን ግልጽ ለማድረግ ያክል አሁን ላይ የገነባችሁት ያለው ሳይት የት አካባቢ ይገኛልና በውስጡ ምን አይነት አማራጮችን ይዟል የሚለውን ትንሽ አጠር አድርገሽ ለተመልካቾቻችን ግለጽልን። እሺ ሳይታችን የሚገኘው ሜክሲኮ አፍሪካ ህብረት አቅራቢያ ወይም ደግሞ ጠማማው ፎቅ አካባቢ ነው። ኮምፓውንድ የሆነ 12000 ካሬ ላይ ያረፈ ጌትድ አፓርትመንት ነው። በውስጡ የንግድ ሱቆችንና የመኖሪያ ቤቶችን ይዟል። እዚህ ሎኬሽን ላይ እኛ ስንሰራ በአካባቢው የዲፕሎማቲክ ቦታ ስለሆነ እንደገና ደግሞ ትላልቅ የመንግስት ተቋማት ያሉበት ብዙ ዲፕሎማቶች የሚንቀሳቀሱበት ኤሪያ ስለሆነ ከሎኬሽን አንጻር በደንብ ሰዎች ለኢንቨስትመንት የሚመርጡት እንዲሁም ደግሞ ልኑርበት ቢሉ ደግሞ ከደህንነት አንጻር ሙሉ 24 ሰዓት የሚጠበቅ ስለሆነ በደንብ ተመራጭ ሎኬሽን ነው። እንዳልኩሽ ቅድም የመኖሪያ ቤቶችንና የንግድ ሱቆችን በአንድ አካተን ነው ይዘን የቀረብ ነው። ስለዚህ የመኖሪያም የንግድም አንድ ላይ መስራት ይችላሉ ማለት ነው። ለምሳሌ ሰዎች ርቀው ሳይሄዱ የንግድ ሱቆችን እዛው ሾፕ ማድረግ ይችላሉ። እንዲሁም ደግሞ የራሳቸውን ስራ መስራት የሚፈልጉ ከሆነ ደግሞ እዛው እየኖሩ እዛው መስራት ይችላሉ ማለት ነው። ስለዚህ እነዚህን አማራጮችን አቅርበናል። እሺ 12000 ካሬ ሜትር ላይ ያረፈ ኮምፓውንድ ነው ብለሽናል እና በውስጡ ለነዋሪዎች አመቺ የሆኑ ምን ነገሮችን ይዟል ብለሽ ታስቢያለሽ? በጣም ጥሩ ጥያቄ ነው። አሁን እኛ ከሌሎቹ ለየት ብለን የመጣንበትም አንዱ ዲዛይናችንና ያሟላናቸው አሚኒቲዎች ናቸው። ለምሳሌ አሚኒቲ ላይ ስንሄድ ብዙ ጊዜ አሁን የተለመደ አንድ የመዋኛ ገንዳ ብቻ ነው። እኛ ግን ምንድነው ያደረግነው ለልጆችና ለአዋቂ ብለን ለየብቻ ከፍለናል። እንዲሁም ደግሞ የመሩጫ ትራክ አለ፣ ጂምናዚየም፣ ስፓ፣ የባስኬትቦል መጫወቻዎች እንዲሁም ደግሞ የከርሰ ምድር ውሃ፣ ሲሲቲቪ ካሜራ እንዲሁም ደግሞ ጄኔሬተር ባካፕ የመሳሰሉትን አካተናል። አንድ ሰው ላይፍ ስታይልን ጨምሮ ስለሆነ የሚኖረው እነሱ ነገሮች እኛ ጋር ግዴታ ናቸው፣ እንደ መሰረታዊ ስለሆኑ ሁሉንም አካተን ያቀረብ ነው ማለት ነው። ከነገርሽን ነገሮች መካከል እንደውም ሞር የከርሰ ምድር ውሃ መኖር መቻሉ ተመራጭ ያደርገዋል ብዬ አስባለሁ። በትክክል አሁን እኛ እንደውም አብዛኛው ቃል ነው የሚገባው፣ እኛ ግን ቆፍረን አሁንም እየተጠቀምነው ነው ያለ ነው። ስለዚህ ገና ይኖራል ሳይሆን አለን አሁንም። እንዲሁም ደግሞ ይሄ ቅድም የነገርኩሽ የልጆችና የአዋቂ መኖሩ በደንብ ከሌሎቹ ለየት ያደርገናል። እሺ እንደሰማችሁት አባይ ሆምስ ሪል ስቴት የመኖሪያ ቤትን ብቻ ሳይሆን ላይፍ ስታይልንም እየገነባልን ነው። እስኪ አሁን የመኖሪያ ቤቱን ትንሽ ቆየት እናድርገውና የንግድ ሱቆቹ ምን አይነት የካሬ ስፋት አማራጭ እንዳላቸው ትንሽ ግልጽ አድርጊልን። የንግድ ሱቆቻችን በመጀመሪያ ምንድነው እኛ ይሄንን የንግድ ሱቅ ሜክሲኮ ላይ ያደረግንበት ምክንያት ሜክሲኮ ላይ በደንብ የንግድ እንቅስቃሴ ያለበት ቦታ ስለሆነ በአብዛኛው መሀል ከተማ ከመሆኑ የተነሳ ሰዎች ሳያልፉበት የሚውሉበት ቦታ አይደለም። በዛ አማካኝነት እንዲሁም ደግሞ ትላልቅ የመንግስት ተቋማቶች አሉ፣ እንዲሁም የዲፕሎማት ማዕከል ስለሆነ በደንብ እንቅስቃሴ ያለበት ከመሆኑ አንጻር ይህንን ሎኬሽን መርጠነዋል። ሌላው ደግሞ ከዲዛይን አንጻር ሱቆቻችን በሞል ስታንዳርድ ነው የሰራናቸው። ያ ማለት በሁሉም ሳይድ በኩል ለምሳሌ 3 ደረጃና 3 ሊፍቶች አሉን። ያ ማለት በሁሉም ሳይድ በኩል ሰዎች ገብተው መውጣት ይችላሉ። ስለዚህ አንድ ሱቅ ላይ ብቻ ገብቶ ሰው መውጣት አይችልም፣ ሙሉን ይዞራል ማለት ነው። በተጨማሪ ደግሞ ሊፍቶቻችን ፓራኖሚክ የሆነ እይታ ያላቸው ናቸው። ስለዚህ ከግራውንድ እስከ 4ኛ ሲወጡ ሁሉንም የንግድ ሱቆች የማየት እድል ይኖራቸዋል ማለት ነው።
ከ13 ካሬ ጀምሮ የንግድ ሱቆችን ማግኘት ይችላሉ። ያ ማለት አሁን እነዚህ የንግድ ሱቆች ይሄኛው ትንሹ የካሬ አማራጫችን ነው። ትልልቅ ደግሞ የካሬ አማራጮች አሉ እስከ 150 ድረስ የሚሆኑ። ስለዚህ እነዚህ የንግድ ሱቆች ለብዙ አይነት ነገሮች መሆን ይችላሉ። ለምሳሌ ለባንኮች፣ ለክሊኒክ እንዲሁም ደግሞ ለወርቅ ቤቶች፣ ለተለያዩ ነገሮች ተጠቃሚ ይሆናሉ። ከሁሉም በላይ ደግሞ ሱቅ ከነ ደንበኛው ነው እኛ እየሸጥን ያለ ነው። ምን ማለት ነው? እዛው የሚኖረው ኮምፓውንዳችን ላይ የሚኖሩ ሰዎች ሙሉ ለሙሉ ሌላ ቦታ ሳይሄዱ እዛው ተጠቃሚ ይሆናሉ ማለት ነው። ስለዚህ የእኛን የንግድ ሱቅ ቢገዙ ተጠቃሚ ይሆናሉ። ሌላው ደግሞ ለየት የሚያደርገን እኛን ያለምንም ኮመን ኤሪያ ነው የምንሸጠው። ምን ማለት ነው? አብዛኞቹ አሁን የንግድ ሱቅ ወይም ደግሞ የተለያዩ ነገሮችን ሲሸጡ ኮመን ኤሪያን ይጠቀማሉ። እነሱ ምን ማለት ናቸው? ደረጃ፣ ሊፍት እና ኮሪደርን ያካትታል። እኛ እነዚህን አናካትትም ማለት ነው። ስለዚህ አንድ 13 ካሬ የንግድ ሱቅ ቢገዙ የሚያገኙትን ወይም ደግሞ ሲረከቡ ወይም ደግሞ ሱቁ የሚያልፍበት ውስጥ ለውስጥም 13 ካሬ ይረከባሉ እንደማለት ነው። ያው እንዳልኩሽ የንግድ ሱቆችን ዋጋ በተመለከተ ደግሞ በ468 ሺህ ብር ቅድመ ክፍያ ወይም ደግሞ ከ3 ሚሊዮን 100 ሺህ ብር አጠቃላይ ዋጋ ጀምሮ ማግኘት ይችላሉ ማለት ነው። በጣም ጥሩ። አሁን ወደ ቤቶቹ ልመልስሽ እና ቤቶቻችሁ ምን አይነት የካሬ አማራጮች ይኖራቸዋል? እሺ ቤቶቻችን ላይ ከባለ 1 እስከ ባለ 3 የመኝታ አማራጮች አሉ። እነዚህ ቤቶቻችን ደግሞ ለየት የሚያደርጋቸው ዲዛይናችን ነው። ምን ማለት ነው? ሙሉ ቢልዲንጉ 360 ዲግሪ እይታ እንዲኖራቸው ተደርጎ ነው የተሰራ። ያ ማለት ለምሳሌ በሳሎን በኪችንና በሁሉም የመኝታ ክፍሎች በኩል በቂ ባልከኒንና ብርሃንን ማግኘት ይችላሉ ማለት ነው። ስለዚህ አሁን ለምሳሌ ባለ 1 መኝታ ቢገዙ በኪችን በሳሎንና በመኝታ ክፍላቸው በኩል ባልከኒ ያገኛሉ። ሌሎችም ደግሞ እንደዛው ማለት ነው። ከባለ 1 እስከ ባለ 3 የመኝታ አማራጮች አሉን። ባለ 1 መኝታ 78 ካሬ ነው። ባለ 2 መኝታ 125 ካሬ፣ ባለ 3 158 የካሬ አማራጮችን ማግኘት ይችላሉ በ10% ቅድመ ክፍያ። ስለዚህ ከ770 ሺህ ብር ቅድመ ክፍያ ጀምሮ አፓርትመንቶችን ማግኘት ይችላሉ። እነዚህ የመኖሪያ ቤቶች ከባለ 1 እስከ ባለ 3 መኝታ እንዳላቸው ነግረሽኛል እና ዋጋቸውና ያከፋፈል ሁኔታቸው ምን እንደሚመስልም በዛው ትነግሪኝ። አሁን የምንገኘው ፕሮሞሽናል ዋጋ ላይ ነው ያለ ነው። ስለዚህ በካሬ እየሸጥ የምንገኘው 99500 ብር ነው። በ10% ቅድመ ክፍያ ተጠቃሚ መሆን ይችላሉ። ነገር ግን ከ30% ጀምሮ ለሚከፍሉ ደንበኞቻችን ደግሞ ከ10 እስከ 20% ድረስ የሚሆኑ ከአጠቃላይ ዋጋው ላይ ዲስካውንት እንሰጣለን ማለት ነው። እንዲሁም ደግሞ የአከፋፈላችን ሁኔታ በፕሮግረስ ነው የምናደርገው። ምንድነው አሁን በፕሮግረስ ያደረግንበት ምክንያት ብዙ ጊዜ ስራው ተሰራም አልተሰራም በታይም ቤዝድ ይሆንና ወሩ ሲደርስ ስራው ባይሰራም ልክ ለምሳሌ ከ6 ወር በኋላ ከሆነ 6 ወር በደረሰ ጊዜ አምጡ የሚባል ነገር አለ። እኛ እሱን ለማስቀረት ምንድነው ያደረግነው? በፕሮግረስ ቤዝድ ነው ያደረግነው። ስለዚህ ለምሳሌ እንደየስራዎቹ እናስቀምጥና አግሪመንታችን ላይ በአግሪመንቱ መሰረት ስራው መሰራቱን አይተው ሰዎቹ ቀጣይ ክፍያቸውን እስከ 3 ዓመት ድረስ ቀስ ብለው በ9 ዙር ይከፍላሉ ማለት ነው። ብዙ ጊዜ የመኖሪያ ቤትና የንግድ ሱቆች በሚገነቡበት ሰዓት መጀመሪያ ጥናት ከሚደረጉባቸው ነገሮች መካከል ሎኬሽን ነው እና እናንተ እንዴት ነው ሜክሲኮን መርጫችሁ ልታደርጉ የቻላችሁት? የሚገርምሽ እኛም በዋነኝነት ሜክሲኮን የመረጥንበት ምክንያት ሎኬሽኑን ስለወደድነው ነው። ከምን አንጻር ነው የወደድነው? የመጀመሪያው ኢንተርናሽናል ትምህርት ቤቶች አሉ፣ ትላልቅ የእምነት ተቋማቶች አሉ፣ እንዲሁም ደግሞ የዲፕሎማት ማዕከል ነው። ቅድም እንደነገርኩሽ ትላልቅ ሆስፒታሎች አሉ፣ ሱፐር ማርኬት፣ ሁሉም ነገር በአንዴ አክሰስ ማድረግ የምችይበት ሎኬሽን ነው። ያ ማለት ሰዎቹ ሳይርቁ እየነገዱም ሆነ እየሰሩ ወይም ደግሞ እየኖሩበት ቢፈልጉ ሊሸጡት ቢፈልጉ ደግሞ ሊኖሩበት የሚችሉት ቦታ ነው። አንደኛ ሎኬሽናችን በደንብ ዲፕሎማት አካባቢ ስለሆነ በደንብ ጥበቃ የሚደረግበት ቦታ ነው የሚሆነው። ከሱ በተጨማሪ ደግሞ ሰዎች በብር ገዝተው በዶላር ሊያከራዩት የሚችሉት ነው። ስለዚህ ለኢንቨስትመንት ወይም ደግሞ ለኑሮ ተመራጭ ያደርገዋል ማለት ነው። ይህንን ፕሮጀክት ቅድም እንዳልኩሽ በዋነኝነት ሜክሲኮ ላይ እንዲሆን ያደረግንበት ሰዎች በኋላ ላይ ለሽያጭ በሚያስቡበት ጊዜ ወይም ደግሞ ለማከራየት በሚያስቡበት ጊዜ ያው ትርፍ አይደለም የሚፈለገው። ስለዚህ ትርፋማ ነው ወይ የሚለውን በማሰብ ነው። ስለዚህ እነዚህ ነገሮች በደንብ ተመራጭ ያደርጉታል ማለት ነው። አባይ ሆምስ ሪል ስቴትን ከሌላው ሪል ስቴት ምን ለየት ያደርገዋል ብለሽ ታስቢያለሽ? እሺ በዋነኝነት ሎኬሽናችን ነው። ቅድም እንዳልኩሽ ሎኬሽናችን ሜክሲኮ ላይ መገኘቱ በሁሉም በኩል ተደራሽነት አለው። ምክንያቱም መሀል ከተማ ላይ ስለሆነ ምንም ነገር ርቀሽ ሳትሄጂ ሁሉንም ነገር እዚሁ አክሰስ ማድረግ ትችላለሽ። ያው ቅድም ስለገለጽኳቸው መድገም አይጠበቅብኝም። ቅድም ያልኩሽ የእምነት ተቋማት፣ ሆስፒታሎች፣ ትምህርት ቤቶች ሁሉም ነገር እዚሁ ስላለ ፋሲሊቲዎች እዚሁ ማግኘት ይቻላል ማለት ነው። በሁለተኛነት ደረጃ ደግሞ ዲዛይናችን ነው። እያንዳንዱ ቤቶቻችን ላይ በደንብ ተጨንቅን የሰራ ናቸው። ያ ማለት በሁሉም ቤቶች በኩል የራሳቸው የሆነ ቬንቲሌሽን እና ናቹራል ላይትን ማግኘት ይችላሉ ማለት ነው። ሌላው ደግሞ አሚኒቲዎች ናቸው። በደንብ አሚኒቲዎቹ ሰዎች ሲኖሩ
ቤታቸው ወደውት ያው ቤት የረፍት ቦታ አይደለም። ስለዚህ ሰዎች ቤታቸውን እየናፈቁ እንዲኖሩት አድርገን ገና የሰራ ነው። ስለዚህ አሚኒቲዎቻችን ላይ በደንብ ተጨንቀንበት ነው የሰራ ነው። ዋጋችን በዚህ እየሸጥንበት ያለው ዋጋ ከመሀል ከተማ አንጻር በደንብ ጥሩ ዋጋ ነው እየሰጠናቸው ያለ ነው። እሱም ደግሞ ተመራጭ አድርገናል ማለት ነው። ሌላው ደግሞ ኮምፓውንድ መሆኑ ነው። ብዙ ጊዜ እዚህ ሜክሲኮ አካባቢ ጥቂት ብቻ ናቸው ኮምፓውንድ አፓርትመንት። ስለዚህ ከጥቂቶች ውስጥ ደግሞ የኛ አንዱ መሆኑ ለየት ያደርገናል ማለት ነው። በጣም ጥሩ። እንደሰማችሁት የዚህ ኮምፓውንድ ዲዛይን ላይ በጣም ተጨንቀው ነው የሰሩት። እስቲ ሞዴሉ ምን እንደሚመስል አብረን ሄደን እናየዋለን። ዲዛይናችን ይህንን ይመስላል። እንደምታየው በጣም ነው የሚያምረው። አዎ በጣም ከስር ወደ 4 የሚሆኑ ቤዝመንት አለን። እንዲሁም ደግሞ እነዚህ የምታያቸው የንግድ ሱቆች ናቸው። ግራውንድ እስከ 4ኛ ማለት ነው። 5ኛ ላይ የምታያቸው ደግሞ አሚኒቲዎች ናቸው። ቅድም የነገርኩሽ ለሀዘንና ለደስታ የሚሆን አዳራሽ፣ የመሮጫ ትራክ፣ በዛኛው በኩል ደግሞ የልጆችና የአዋቂ መዋኛ ገንዳ አለ። እንዳይሹ ሙሉን ቅድም እንዳስረዳሁሽ 360 ዲግሪ ሙሉ ቤቶች እይታ አላቸው ማለት ነው። ያ ማለት በሳሎን በኪችንና በሁሉ የመኝታ ክፍሎች በኩል ማለት ነው። አንደኛው ቤት ከአንደኛው ቤት ምንም አይነት ብርሃን አይከልላቸውም። እኛ ከዲዛይን አንጻር ለምንድን ነው እንደዚህ ያደረግነው? እዚህኛውና እዛኛው ጋር አንድ ቢልዲንግ መስራት ይቻላል። ነገር ግን እዚህኛው ጋር ከሰራን የብርሃን ችግር ስለሚኖር እነዚህን ከስር ዝቅ አደረግናቸውና ሾፕ አደረግናቸው። በዛኛውም ሳይድ እንደዛው አደረግነው። ስለዚህ ምንም አይነት የብርሃን ችግር አይኖርም ማለት ነው። እውነትም ዲዛይኑን በጣም የተጨነቃችሁበት እውነት ነው። እሺ ሀገር ውስጥ እንዲሁም ከሀገር ውጭ ያሉ ከአባይ ሆምስ ሪል ስቴት የመኖሪያ ቤት ወይም የንግድ ሱቅ ለሚፈልጉ ሰዎች እንዴት ከእናንተ ቤት መግዛት ይችላሉ? አገር ውስጥ ያሉ ሰዎች እዚሁ መጣው ቢሮአችን ኮንታክት ሊያደርጉን ይችላሉ። ከሀገር ውጭ ያሉ ሰዎች ደግሞ በዲኤችኤል ማግኘት ይችላሉ ማለት ነው። እንዲሁም ደግሞ እኛን ኮንታክት ለማድረግ ከስር በምናስቀምጠው ስልክ ቁጥራችን ወይም ደግሞ ዋትሳፕ፣ በቴሌግራም እና በኖርማል ቀጥታ ስልካችን ማግኘት ይችላሉ ማለት ነው። በጣም ጥሩ። በስተመጨረሻም ቀረኝ የምትይው አልገለጽኩትም ብለሽ የምታስቢው መልዕክት ካለ ለተመልካቾቻችን ማለት ትችላለሽ? እሺ አሁን ያለነው ፕሮሞሽናል ዋጋ ላይ ነው ቅድም እንደነገርኩሽ። ስለዚህ ከ10% እስከ 20% ልዩ ቅናሾችን ስላቀረብን የዚህ ዕድል ተጠቃሚ መሆን አለባቸው ብዬ አስባለሁ። ስለዚህ ፈጥኖ በመደወል የዕድሉ ተጠቃሚ እንዲሆኑ ነው ማስተላልፈው። መልካም አጋጣሚ ይመስለኛል። በጣም እናመሰግናለን። እሺ እኔም በጣም አመሰግናለሁ። እሺ መልካም ጊዜ። ስለ አባይ ሆምስ ሪል ስቴት በቂ የሆነ መረጃን አግኝታችኋል ብለን እናስባለን። እንደምታዩት ዲዛይኑንም እጅግ በጣም አሳምረው ተጨንቀው እንደሰሩት ያስታውቃል። እንደሰማችሁትም ከ10 እስከ 20% የሚደርስ ቅናሽ ላይ ናቸው። የዚህ ቅናሽ ተጠቃሚ እንድትሆኑ እየጋበዝን ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እስከሚቀጥለው ሳምንት መልካም ሳምንት።